ሰላም የአገሬ ልጆች፣ እስኪኑ አብረን ልደትን ከ40 ወላጅ አልባ ህጻናት ጋር አብረን አሳልፍ። እነዚህ የምታዩቸው የሚያማምሩ 40 የሚጠጉ ህጻናት የሚገኙት መቀሌ ከተማ ውስጥ አደይ በሚባል የህጻናት የአረጋውያንና የሴቶች መቆያ ውስጥ ነው። እዩዋቸው እስኪ ማርያምን እንዴት እንደሚያምሩ። ዛሬ እንዳጋጣሚ አንድ ደግ ቤተሰብ የልጃቸውን በርዝዴይ ቤቴ ሳይሆን ከነዚህ ህጻናት ጋር ነው ማሳለፍ የምፈልገው ብለው እዚህ ተገኝተዋል። እንደምታዩት ሙሉን ወጪ የሸፈነው ይህ ቤተሰብ ነው። ልጆቹም ደስ ብሏቸው ከነሱ ጋር በመሆን አብረው አሳልፈዋል። ሱሬን እንደምታዩት ነው እንግዲህ ህፃናቱ ሲወጡ ሲወርዱብኝ እጁን ደፋሁት። ይህች የምትመለከቷት ቆንጂዬ ህፃን ሶሪያዊ ዜግነት ያላት ስትሆን ተጥላ ተገኝታ ነው ወደዚህ ተቋም የመጣችው። የዚህ ተቋም መስራችና ኃላፊ ወይዘሮ አስቴር ማለት እሷ ስትሆን 40 ህፃናትና 18 አረጋውያንን ብቻዋን በአቅሟ እየተንከባከበች ነው። አካውንታቸውን ከስር ሜንሽን አደርግላችኋለሁ። ፎሎ በማድረግ በገንዘብ በጉልበትም ማገዝ ትችላላችሁ። እኔም ቢያንስ ለአንድ ወር በነፃ ላገለግል ወስኛለሁ። በዚህ አጋጣሚ መቀሌ የምትገኙ ሰዎችም እንደነዚህ ደግ ቤተሰቦች የልጃችሁን ልደት ፕሮግራም እዚህ በመገኘት ከነዚህ ቆንጆ 40 ህጻናት ጋር አብራችሁ እንድታሳልፉ ስል እጠይቃለሁ።